የወንድ ልጅ መውደቂያ የማትሆነውን ሴት የማታዋጣውን ሴትና አስመሳይ ሴት ይዞ ሲኖር ነው። በቃ ላይፉ እዚህ ምድር ላይ ምንም ነገር ሳያደርግ ምንም ነገር ህይወቱ ላይ ለውጥ ሳይኖረው እንደማቀቀ የሚሞት ወንድ ልጅ ማለት አስመሳይ ሴትና ኑሮ ከብዷት ብቻ መታሱ ላይ ስለተለጠፈች የምትወደው መስሎት አግብቶ የሚኖር ወንድ ልጅ ነው። በቃ ሲሰቃይ የሚኖር ወንድ ልጅ ማለት። ወንዶች የምትሸወዱት ድራማ ሰርታ በማስመሰል በጣም የምትወድ በማስመሰል ህይወት ላይ ትገባና ግን ላይፍን ምስቅልቅሏን የምታወጣ ሴት አስመሳይ ሴት ነች። አስመሳይን ሴት በተቻላችሁ መጠን ወደ ትዳር ከመግባት በፊት በተለያዩ አይነት መንገዶች እሷን ማየት አለብህ። ዝም ብለህ ብቻ ነገሮች ሁላ ደስተኛ ስለመሰሉ ዘለህ የምትገባ ወንድ ልጅ በኋላ ላይፍህ ጥሩ ሁኔታ ላይ አይደርስም። እዚህ ምድር ላይ አንዴ ነው የምትኖረው፣ ግን ራስህን እስክትስት ድረስ በቁም ብቻን እያወራ የምትኖርበት ነገር ቢኖር የማትሆንህን ሴት አግብተህ መኖር ማለት ነው። ሁሌ አይምሮን ሲነዘንዝ ትኖራለህ። ስለዚህ ወንዶች ቆም ብላችሁ አስቡ። ጥቅም አይታ ወይም ደግሞ መሄጃ ጠፍቷት ወይም ደግሞ ከተለያዩ ወንዶች ጋር ዘላ ወንዶቹ ሊያኖሯት እንደማይችሉ ያረጋገጠችን ሴት አግብተ መኖር ማለት በቃ እድሜ ልክህን ስትማቅቅ መኖር ነው። ፈተህ እንኳን አይሆነኝም ብለህ እንኳን ብትፈታ ላይፍ እንደ በፊቱ ሊሆንልህ አይችልም። ስለዚህ የምትወስዷት እርምጃ የምትይዟት ሴት ህይወታችሁን ታበላሽዋለች። ቆም ብላችሁ አስባችሁ ያዙ። ጨርሻለሁ። ወንዶች እዚህ ምድር ላይ እየሰማችሁኝ፣ እዚህ ምድር ላይ የፈለገ ብትደክምለት የሚያመሰግን አካል የለም። ስፔሻሊ በቃ በተለያዩ በማንኛውም አይነት መንገድ። አሁን ማውራት የምፈልገው ግን በሚስት ዙሪያ ነው። ሚስቶች የፈለገ አንተ ውጪ ወጥተህ የምትንቀሳቀስ ባል ከሆንክና በምንም አይነት መንገድ ውስጥ ግባ፣ የስንት ሰው ፊት ተመልከት፣ የሷ ጉዳይ አይደለም። ወንድ ልጅ በዚህ ሰዓት ወጥቶ ሰርቶ በነገራችን ላይ 10,000 ብር ትንሿን 10,000 ብር ማምጣት የሚችል ወንድ ልጅ በጣም ጎበዝ ነው። በዚህ ሰዓት በዚህ በኑሮ ውድነት ማለት ነው። እንደዚህ ተጋድለ ብር እያመጣ ግን ሚስትህ ምንም አይነት ነገር እንዳልተፈጠረላት ጭራሽ አንተ የምትደክመው ምንም አይነት ለውጥ የሌለው ድካም እንደምትሮጥ የምታይ ከሆነ እመነኝ ማድረግ ያለብህ ምን እንደሆነ ልነግርህ ነው። ከዚህ በኋላ እኔም ማደርጋቸውን ነገሮች አንቺ ራስሽ ወጥተሽ ማድረግ መጀመር፣ በትንሿም ቢሆን ውጪና አምጪ ብለህ መሸኘት ነው ያለበት። ትውጣና ትንቀሳቀስ። ተይው በቃ። አንዳንድ ሴቶች ብዙ አማራጭ ገና አንተ ስትደክም ብዙ አማራጭ ያላት መስሎ ነው የሚሰማት። እየሰማኝ ነው። አንተ እኮ ባትኖር ሌላ ይዞኝ ያንቀባረረኝ ነበር ብላ ታስባለች። ማንም የሚያንቀባረራት ባይኖርም ማለት ነው። በነገራችን ላይ እንደዚህ የምታስቡ ሴቶች የሚፈልጋችሁ ወንድ የለም ከባላችሁ ውጪ አንድ እርምጃ የሚራመድላችሁ ወንድ የለም። አንድ በተራመደ ቁጥር ካንቺ አንድ ነገር ይፈልጋል። ያን አንድ ነገር መስጠት ካልቻልሽ ድጋሚ ዞር ብሎ ያይሽም ባልሽ ብቻ ነው። ምንም ማረግሽ አላደረግሽ አንቺን ደግፎ አንቺ የምትዩን እያባበለ ስትጮሂ ሌላው እንዳይሰማሽም በጥፊ ጥሎሽ ነው ወደዛ የሚሄደው። ማንም አይሰማሽም። ባልሽ ብቻ ነው ስትጮሂ እየሰማ ጎንበስ ብሎ ምንድነው ምናን እያለ የሚያባብልሽ። ሌላው አያባብልሽም። ከበርሽ እልፍ ብለሽ ወጥተሽ አንድ ነገር ብትናገሪ በጥፊ ነው የሚያጠናግሩሽ። ስለዚህ ምን ልል ፈልጌ ነው ብቻ ግን ወንድ ልጅ እየደከመ እያመጣ ከሰው በታች ሆኖ እየተሯሯጠ ከጓደኞቹ ወርዶ እየተንቀሳቀሰ ግን እማታመሰግን ሚስት ከሆነች ያለች ቆም ብለህ ማሰብ መጀመር አለብህ። በዚህ ምድር ላይ አንዴ ነው የምትኖረው ብዬ ተናግሬያለሁ። አንዴ በተሳሳተ ህይወት ውስጥ ገብተህ ላይፍህን አታበላሽ። ለማንኛውም ነቃ በል። ጨርሻለሁ።